ምንኖርባት ዓለማችን የእስልምና ሃይማኖት የሰው ልጆችን ኑሮና አኗኗር እያቀለለ በርካታ ሳይንሳዊ ግኝቶችንና ተቋማትን አበርክቷል። በዛሬው ፕሮግራሜ 7 ከእስልምና ሃይማኖት የተገኙና የሰው ልጆችን አኗኗር ያቀለሉ ተቋማትና ሳይንሳዊ ግኝቶችን አስጎበኛችኋለሁ። እስከ መጨረሻው ድረስ ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ በማድረግም አበረታቱ። አንደኛው ዩኒቨርሲቲ። የመጀመሪያው ዩኒቨርሲቲ የተቋቋመ ብዬ ብጠይቃችሁ በእርግጠኝነት አብዛኞቻችሁ በጣሊያን፣ በእንግሊዝ፣ በአሜሪካ ልትሉኝ ትችላላችሁ። ነገር ግን እኔ እላችኋለሁ የመጀመሪያው ዩኒቨርሲቲ የተቋቋመው በሀገረ ሞሮኮ ነው። በዓለም የመጀመሪያው ዩኒቨርሲቲ ተብሎ በጊነስ ቡክ ኦፍ ሪከርድስ ሳይቀር በግብጾቹ ተከትቦ የተቀመጠው የመጀመሪያው ዩኒቨርሲቲ በእስልምና ሃይማኖት ስር የተመሰረተው በዚሁ በአህጉራችን አፍሪካ ውስጥ የሚገኘው በሞሮኮ የሚገኘው አልቀራዊን በተባለው ዩኒቨርሲቲ ነው። እንደ አውሮፓውያን አቆጣጠር በ859 ጅማሬውን ያደረገው ይህ ዩኒቨርሲቲ ፋጢማ አልፋህሪ የተባለች ሙስሊም ወጣት የአባቷን ሞት ተከትሎ ከእህቷ ጋር ከተጋራቸው ገንዘብ ይህንን ከፍተኛ የትምህርት ተቋም እንዲያገለግል የህግና የእስልምና ሃይማኖታዊ ጉዳዮችን ከማስተማር ጅማሬውን ያደረገ ተቋም ነበር። እንደ አውሮፓውያን አቆጣጠር ዩኒቨርሲቲው በ1963 ከሞሮኮ የመንግስት ከፍተኛ የትምህርት ተቋማት ጋር ተዋህዶ ሌሎቹንም የትምህርት አይነቶች በማካተት እስካሁንም ትምህርት እየሰጠ መሰረቱን በውስጡ በሚገኘው ቤተ መጻሕፍት ከ9ኛው ክፍለ ዘመን ጀምሮ በተለያዩ ቋንቋዎች የተጻፉ ቁርአኖችን ጨምሮ የተለያዩ ጥንታዊ መጻሕፍቶችን ያጠቃልላል። በታሪክ የመጀመሪያው ዩኒቨርሲቲ ሆኖ ተመዝግቦ ዛሬም ድረስ አገልግሎት እየሰጠ ይገኛል። ሁለተኛው ሰዓት። የሰዓትን መሪ ተከትሎ ባሉበት ቦታ በአምላካቸው ፊት ለሰላት ብርክክ ለሚሉት ሙስሊም ማህበረሰቦች የሰዓትን ጠቃሚነት ማስረዳት ይከብዳል። የላይኛውን ሜሶፖታሚያን ለማጥራት በወቅቱ በታሪክ ይጠቀሙበት የነበረውን ስም አልጀዚራን ተከትሎ ስሙን እንዳገኘ በታሪክ ድርሳናት ላይ ተጽፎ የሚገኘው አልጀዛሪ የተባለው ቱርካዊ ሙስሊም ልክ እንደ አባቱ ሁሉ ተመራማሪ ኢንጂነር የነበረ ሲሆን በወቅቱ ኑሮን ለማሻሻል የሚያስችሉ ትናንሽ ማሽኖችን መቀመር እንኳን ባይሆንለት ሪያል እንደ ኢረር እንደሚሉት ደጋግሞ በመሞከር አዳዲስ ነገሮችን ለመፍጠር ይጥር ነበር። ታዲያ በታሪክ ተጽፎ እንደምንመለከተው በዚህ ሙከራው ከተሳካለትና ለዓለም ካበረከተው አስተዋጽኦዎች ውስጥ የሰዓት መቁጠሪያ ማሽን፣ የውሃ ፋውንቴንን ጨምሮ በርካታ የእጅ ውጤቶችን መስራቱን ከተጻፈው መጽሐፍ ሳይቀር ስለ አሰራራቸው በጥልቀት አስቀምጦ ማለፉ የበርካታ ሰዎችን ኑሮ ያቀለለ ነበር። ሶስተኛው ክትባት። በትምህርት ቤቶች የክትባት አመጣጠን ከኤድዋርድ ጄነር እና ከሊዩስ ፓስተር ተደርጎ በአስተማሪዎች ቢገለጽም ክትባት በአውሮፓውያን ከመታወቁ ከ50 ዓመት በፊት ቀደም ብሎ በእስላማዊቷ ሀገር ቱርክ ክትባትን በእርግጥም ትጠቀምበት እንደነበር ከታሪኳ ጋር ተያይዞ ተቀምጧል። ይህንን አውሮፓውያኑ አሁንም አምነውበታል። በአንድ የእንግሊዝ አምባሳደር ሚስት አማካኝነት በአውሮፓውያን አቆጣጠር በ1724 ሐሳቡ ተሰርቆ ከመወሰዱ በፊት በቱርክ የሚገኙ ህጻናት ስሞል ቦክስ የተባለውን ገዳይ በሽታ በክትባት አማካኝነት ተዋግቶ አሸንፎት እንደነበር የታሪክ ማህደር ይነግረናል። አራተኛው የዓለም ካርታ። የዓለም ካርታ መፈጠር ከአንድ ሀገር ወደ ሌላ ሀገር የሚደረጉ ጉዞዎችን ጨምሮ በርካታ አንድምታዎችን ለዓለማችን ማበርከቱ የማይካድ ሀቅ ነው። በ12ኛው መቶ ክፍለ ዘመን መጀመሪያ ላይ የሲሲሊው ንጉስ ሮጀር ሁለተኛ የአረብ ሙስሊም የሆነውን የጂኦግራፊና ካርቶግራፊ አቡ አብደላህ መሐመድ ኢብኑ አብዱላህ ኢብኑ ኢድሪስ አልሸሪፊ አልኢድሪሲ ወይም በአጭር ስሙ እንደሚታወቀው አልኢድሪሲ ዓለምን የሚገልጽ የዓለም ካርታ እንዲያዘጋጅ ትዕዛዝ ሰጥተውት ነበር። ታዲያ 9 ዓመታትን የፈጀ ሰፊ ጥናትና ምርምር አሰሳም ካካሄደ በኋላ ቀደም ብሎ በተለያዩ ሰዎች እንዲነደፍ ሲቀመጡ የቆዩትን ግምት ውስጥ በማስገባትና የዓለምን አብዛኛውን ክፍል በማሰስ ጥልቅ የሆነውን የዓለም ካርታ እንደ አውሮፓውያን አቆጣጠር በ1154 ተጠናቀቀ። በመቀጠልም ኮንራድ ሚለር የተሰኘ ሌላ የጂኦግራፊ ባለሙያ ደግሞ የአልኢድሪሲን የዓለም ካርታ ንድፍ በማጠናከር ዓለም እስካሁን የምትጠቀምበትን ካርታ ለዓለም አበርክቷል። አምስተኛው ቀዶ ጥገና። በ10ኛው ክፍለ ዘመን ታዋቂው ዶክተር አልዛህራዊ በአውሮፓ ውስጥ ለተከታታይ 500 ዓመታት የሕክምና ማጣቀሻ ሆኖ የሚያገለግል ባለ 1500 ገጽ ስዕላዊ የቀዶ ጥገና ኢንሳይክሎፒዲያ አሳትሞ እንደነበር ቢቢሲ ኢንሳይደር ዘ ሚድል ኢስት በሚል ርዕስ በሰራው ዘገባ ላይ ታሪኩን አጣቅሶ ሲያሳይ ተመልክቻለሁ። ዶክተር ዛህራዊ ለዓለም ካበረከታቸው ከበርካታ ፈጠራዎች ውስጥ የድመት አንጀትን አቅልጦ በመጠቀም ቁስልን ማከም የሚጠቀስ ሲሆን የመጀመሪያው የሆነውን ልጅን ለማግኘት የሚደረገውን ቀዶ ጥገና ያደረገው እርሱ እንደነበር ቢቢሲ በዘገባው ላይ የታሪክ ማረራትን አጣቅሶ አሳይቷል።
ተብሏል። ስድስተኛው መነጽር ከ10ኛው ክፍለ ዘመን ቀደም ብሎ ዓለም አይን ከራሱ በሚያወጣው የብርሃን ጨረር አማካኝነት ነገሮች እንደሚታዩ በሚገልጸው የግሪካውያን ፍልስፍና እንዲሁም ዩክሊድ እና ቶላሚ በተባሉ ተመራማሪዎች ጽንሰ ሐሳብ በአንድ ድምፅ ተስማምቶ ይኖር የነበረ ቢሆንም ይህንን ጽንሰ ሐሳብ ውድቅ ያደረገ እስካሁንም ብርሃንን ለተመለከተ ጥያቄዎች መሰረታዊ ምላሽን ያነገበ ብርሃን ከአይን የሚወጣ ጨረር ሳይሆን በተቃራኒው አቅጣጫ ብርሃን በነገሮች ላይ ሲያርፍ ወደ አይን በሬቲና አማካኝነት ከገባ በኋላ በአይምሮ አማካኝነት ምስሉ እንደሚተረጎም የሚገልጸውን አስተምሮ ለዓለም የገለጸው ተመራማሪ ከሙስሊሙ ዓለም ብቅ ያለው ኢብኑ አልሀይሰም ነበር። በተጨማሪም ካሜራ የሚሰራበትን የምስሎችን የመገልበጥ አሰራር ከኦፕቲክስ ነርቭ እና ከአይምሮ ጋር በተያያዘ መልኩ አጥንቶ በማረጋገጡና የመጀመሪያ የሆነውን ካሜራ በሚል ስያሜ ለዓለም ያበረከተው እሱ እንደሆነም የኦፕቲክስ ዓለም አባት ከሚለው ቅጽል ስሙ ጋር ተያይዞ ተቀምጧል። የመጀመሪያውን መነጽር የተሰራው ያኔ ነበር። መነጽር ዛሬ እኔም እናንተም እንደምናውቀው ከዓለም ጫፍ እስከ ዓለም ጫፍ ሁሉም የሰው ልጆች የሚገለገሉበት መገልገያ ሆኗል። ሰባተኛ ሳሙና። የሳሙና ታሪክ በጥንታዊ ባቢሎን ጅማሮ የሚመዘዝ በሮማን ስልጣኔ አድርጎ እስከ ጥንታዊቷ ቻይና የሚጓዝ ታሪክ ቢኖረውም በእነዚያ ጊዜያት የሚመረቱ ሳሙናዎች ካልተጣሩ የእንስሳት የስብ ጆታ አማካኝነት ይመረቱ ነበርና አስደሳች መዓዛም ሆነ እይታ አልነበራቸውም። ታዲያ ይህንን ታሪክ ቀይሮ ከዘመናዊ የሳሙና ምርት ጋር እንድንተዋወቅ ያደረገን ባለውለታ በመካከለኛው ምስራቅ የሚኖረው ሙሐመድ ኢብኑ ዘከሪያ አራዚ የተባለ ሙስሊም ወጣት ነበሩ። አራዚን ከሌሎች ከጎኑ ከነበሩ የኬሚካል ቀማሚዎች ጋር በጋራ በመሆን ለአፍንጫ ጣፋጭ የሆነ መዓዛን የሚሰጥ ሳሙናን ከእንስሳት የሚገኝ ስብን ከቅባቶች ከአልካላይቶችና ከተለያዩ ጥሩ መዓዛ ካላቸው የእጽዋት ዘይቶች እንደ ወይራ ዘይትና የጽጌረዳ ውሃ ጋር በመቀላቀል በጠንካራ ፍሳሽ መልክ ማዘጋጀት ጀመሩ። በተጨማሪም ለአካልና ለልብስ ንጽህና የሚሆኑ የተለያዩ የሳሙና አይነቶችን በመፍጠር ለዓለም ህብረተሰብ ንጽህናና ጤና መጠበቅ ትልቅ መፍትሄን አበርክቷል። የዛሬው ታሪካችን እንደተመቻችሁ ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳይረሳ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን ይጫኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ወሰላም አለይኩም ወራህመቱላሂ ወበረካቱ።